እድሜው 40 38 39 ያው በእኔ አካባቢ። እሺ ከየት ነው የምትፈልጊው? ከዛው ከዱባይ ወይስ የትም ቢሆን ጣጣ የለውም? አይ ከእንግሊዝ ወይ ከአሜሪካ። የት ሀሳብ አለሽ? የመውጣት ሀሳብ አለሽ? በቅርብ ወደ ኢትዮጵያ ነው እንግሊዝ ወይም ደግሞ ካናዳ ወደ ኢሮፕ? ኖ ኖ ኖ አልሄድም። ያው እድሉን ካገኘው ሄዳለሁ፣ የሚወስደኝ ካገኘው ባል ፈልጌ። ከዚህ በፊት ልጅ ትዳር የለሽም አይደል? አለኝ ልጅ አለሽ? እሺ አሁን የምታገቢው የትዳር አጋር ልጅ ቢኖረው ባይኖረው እሱ ኦኬ እኔ የምለው አሜሪካ ባል ከአሜሪካ ባል አሹ የበቀደሙ ሰው እያለ እንዴ? አይ ይሁናት አይሁናት ምናልባት ላትፈልገው ትችላለች። ትንሽ መስፈርት ያስቸግራል እንጂ አለ። እድሜው 42 ነው አይደል? 42 ነው እድሜው 42 ነው። ሌላ መስፈርት አለ። ከተስማማሽ ላገናኝሽ ይችላል። ምንድነው የሱ መስፈርት? ትንሽ ከበድ ይላል። እንዴት ለማስረዳት ከራገፍ አያሹ ትንሽ ከበድ ይላል። ወጥቷ ነገራትና እኔ ረስቼዋለሁ መስፈርቱ። ያ እዛ ነገር ላይ በ3 ወር አንዴ በአመት 2 ምናምን ነው ታዲያ በ3 ወር አንዴ ምን ማለት ግንኙነት የማድረግ? አዎ ብዙ አይፈልግም። ጥሩ ነው። እኔም ብዙ አልፈልግም። አዎ ከዛ ውጭ ግን ትንሽ ችግሩ ትንሽ ችግር አለበት የጤና ትዳር ፈላጊ እና ደግሞ ፓምፐርስ ቶሎ ቶሎ እንዲቀየርለት ይፈልጋል። ይሄ ነው ትልቁ። ታዲያ ሞግዚት ነው የሚፈልገው። ይሄ እኮ ትዳር አይደለም። እሱን ያለን እንግዲህ ትንሽ በሽተኛ ነኝ መቆጣጠር አልችልም ማለት ነው። እኔ ይሄ ይብራብኝ ብሮ እንጂ ሁሉንም ፓስፖርቷን ሁሉን ጨርሼ መወስዳት ምናምን ብሏል። ኧረ እኔ ይቅርብኝ። በስመ አብ ወልድ እንዴ! ቶሎ ባምፐርስሽን ቀየር ነው በቃ። ምንም በወጣኝ እኔ ልጄንም ቀየር አድርጌ አላሳደኩም። እናቴ ይብራብኝ አባ። እኔም ለዛ ብዬ ነው ትንሽ ከበድ ብሎኝ ነው እንደዛ ያልኩት። ያ ቡዬ አታጣም። ሰሞኑን ብቅ ጥልቅ እላለሁ። እንግዲህ ካገኘችልኝ ነው አሜሪካ ካናዳ ስላልሽ ነው እንጂ አሉ እኮ ሌላ ሀገር ለሚፈልጉ አየው ሀገሬ ላይም ትዳር ካላገኘው በስተቀር በቃ አሁን ያለው እጃችን እንደሆነ ነው የምልሽ። ምናልባት እድሉ እንዳያመልጥሽ ኪደሽ ማክሲመም 1 አመት ነው የምትቀመጨው። 1 አመት ነው ብትቀያየሪለት። ከዛ በኋላ ልትፈቺው ትችያለሽ። ኔቨር ኤቨር። መልካም እድል እንግዲህ እንደዛ ካሉ ነው። ታንኪ ብሮ ፈላልግልኝ አንተም ሰውዬው። ኧረ ሙስተሂል እንዴት ብዬ ነው እኔ የእሱን ዳይፐር የምቀያየረው? በስመ አብ። ሲጀመር በ3 ወር ይበል እንጂ 3 ወርም ላያረግ ይችላል። ሰውዬው ጤነኛ የሆነ ሰው አይመስለኝም። ዳይፐር የሚቀያየረው ግንኙነት የሚያደርግ በቃ ሰላም እንዳልሽው በአመት 2 3 ነው ራሴን አጠነካክሬ የማደርገው። ከዛ ውጭ በተነካካይ ምናምን ብዙም ደስተኛ አይደለሁም። ግን ከሁሉ በላይ ግን ቶሎ ቀየር ስታደርግልኝ ነው የምወደው አለ። ኧረ እኔ ቀየር ዳይፐሩን ግደለኝ በእውነት። እሱ እንደውም በደንብ አድርጎ ነው ያብራራልኝ። ገብቶሽ? እንዲህ ቶሎ መቀየር አለ። ለ1 አመት ነው ብትጨምር። ኖ እኔ አልፈልግም። እግዚአብሔር ይስጥክ ወንድሜ። ሌላ አድቫንቴጅ ካገኘክ እንደዚህ ተቆርቁረህልኝ ያው ልታገናኘኝ ደስ ይለኛል። እና ግን በጣም የትዳር ሰው ነኝ። ቢገርምክ በጣም ዋጋ የከፈልኩለት ትዳር ነበረኝ። እሺ
በቃ ያቡዬ አመሰግናለሁ የኔ ውድ። ሰላም የኔ እናት። 14 ሰዎችን ፎሎ አድርጎሻል። ምናልባት የሚያወራሽም ሰው ካለ በውስጥ አውሪያቸው። ኦኬ እከታተልሻለሁ በዚህ ስትገቢ። ካም ትዳር ፕሪስትሽ ቴንክ ዩ ውዴ አመሰግናለሁ። እሺ አውሪ። የለም እሱ ምንድነው መስፈርቱ? የት ነው ያለሽ አንቺ? እኔ ሳውዲ አረቢያ። እድሜ ስንት ነው? እድሜ 25። እድሜ 25። ሃይማኖት ኦርቶዶክስ። ከዚህ በፊት አግብተሽ ነበረ? ልጅ፣ ትዳር፣ ጓደኛ ነበረኛ። አሁን ተለያያችሁ? ኧረ ቆየን ከተለያየን። አገባ ጣጣሽን ጨርሰሻል? እዛ ያለው ፋይል ዘግተሽዋል? ቆየ ከተዘጋ እናቴ ቆያ። እሺ አሁን የምትፈልጊው የትዳር አጋር እድሜው፣ ሃይማኖቱንና የራስሽ የትዳር መስፈርት ካለሽ? ኦኬ መጀመሪያ ፈሪሃ እግዚአብሔር፣ ከዛን እድሜ 35 ድረስ፣ ከዛ በላይ ባይሆን አሪፍ ነው። እሺ እና የሰው አክብሮት ያለው ሰው ይሁን። እሺ እና ኦርቶዶክስ ማለት ነው። ሌላ የማትደራደሪበት ነገር አለ በትዳርሽ፣ በፍቅር ህይወትሽ? በቤተሰብ አልደራደርም። ቤተሰብን እንዲነካብኝም ሆነ ምንም አልፈልግም። በዛ ልደራደር። ይሄ መጀመሪያ ምንም ሊያለያየን እንኳን የሚችል ነገር ቢኖር ይሄ ነው። እንዴ ቤተሰብ ማለት ነው። ቤተሰብ የምትሰጫቸው ቦታ አለ፣ ለባልሽ የምትሰጪው ቦታ አለ። አይልሽ ያብዬ ምን አለ መሰለሽ፣ አንዳንዴ አሁን ኖርማል ነው ገብተሽበት ይሆናል አይደለ? ቤተሰቦችሽ ምንም ይሁኑ ምንም፣ በእርግጥ እግዚአብሔር ይመስገን ምንም አይነት ነገር የለም። ግን አንቺ ይሆናል አይደለ? እኔ በጓደኞቼ ስላየሁት ያ ነገር እንዲኖርብኝ አልፈልግም። እኔም ቢመተኝ ይቀለኛል ቤተሰብ አንቺ እንትን ልጅ መባል ምናምን ነገሮች አሉ። ምን ልጅ ለምሳሌ እንደዚህ የሚል ሰው አለ? ልጅ አንቺ እንደዚህ በቃ አለ አይደለ? ጭራሽ በቤተሰብ ጋር እንዲነካብኝ አልፈልግም። እሺ በቤተሰብሽ አትደራደሪም? ኖ ለይቅርታ ብቁ የማያደርግሽ ነገር ቤተሰብ ነው። ለይቅርታ ባለቤትሽ የምትወጁ የትዳር አጋርሽ ወይም ደግሞ ፍቅረኛሽ ቢያደርገው ምህረት አላደርግለትም፣ ይቅርታ አላደርግለትም የሚያስብልሽ ነገር? እሱማ የታወቀ ነው። ከኔ የሄደ ቀን እንደው ተሳስቶ እንኳን ለማውራት ያሰበ ቀን ያው እህል ውሃችን ተቆራረጠ። እኔም ፈልገው የኔና የኔ ብቻ እንዲሆን ነው ፈልገው። በዚህ አውቆበት አርጆ ሁላ ሊሄድ ይችላል፣ አይታወቅም። አልገባኝም። ችት ካደረገብኝ እኔ አልደራደርም። ምክንያቱም እኔ ነኝ፣ እኔ እዚህ ጋር ተቀምጫለሁ። ይቅርታ እንኳን ልጅ እንኳን ብንወድ ይቅርታ አላረግለትም። ምክንያቱም እዚህ ጋር የተቀመጥኩት እኔ ነኝ። አልፈልግሽም ሂጅልኝ ማለት ይችላል። እኔን ቤት አስቀምጠው እሱ ችት ውጭ ቢያደርግ እኔ አርጆ ነው የሚሄደው። ማሏሽ ይሄንን አምኖበት እንደ ቀልድ እንኳን ብሰማ ያን ነገር አረጋግጬ እውነተኛ ነገር ካገኘውን ያው ነው። አርደሹ ግን ያው አሁን ስሜታዊ ስለሆንሽ ነው እንጂ ሰው ማረድ በጣም ኃጢአት ነው። አየየየ ያቡዬ ምን አለ መሰለሽ፣ ኖርማል እኮ ነው። በእርግጥ ይሄ ኖርማል ነው። ግን እዚህ ጋር አይደለ አንቺን የቤት ሰራተኛ እንደማድረግ ነው የሚቆጠረው። ገባሽ? አንቺ ህይወቴ አጋሬ ነው የሆነ እኮ ሊያምሽም ይችላል። በዛ ታይም ደግሞ ራስሽን ልትጥይ ትችያለሽ። ገባሽ? በዛ ታይም ኦኬ እቺ ልጅ እኮ ራሷን ጥላ ኦኬ ደግሞ ለሱ ለማስደሰት ብለሽ የሆነ ራስሽን የምትጥይበትም ታይም አለ። ብዙ ጊዜ የምንሸወደው ሴቶች ምሮ ታውቂያለሽ፣ እነሱ እናስደስታለን ብለን እኛ ራሳችንን ዝቅ ስናደርግ የዛን ሰዓት በቃ ይችማ በቃ ገና ካሁን እንደዚህ ሆነች ብሎ የሚስልሽ ወንድ ሊኖር ይችላል። ገባሽ? በዛ ታይም ደግሞ በቃ 1 ወር 2 ወር የማይታገስም ወንድም አለ። ገባሽ? በዛ ታይም የሚሄደው ታይም ምን ያህል ይጎዳሻል። አንቺ እኮ እሱን ለማስተካከል ነው ለሱ ቦታ እየሰጠሽ ለሱ ማንነትሽን እያደረግሽለት አንቺ ለተወሰነ ጊዜ የሆነም ስራም ለመክፈት ፈልገሽ ይሆናል። በቃ እዚህ ጋር የቤቴን ልሙላ ብለሽ ሊሆን ይችላል። ልብስ አለመቀያየር አለ። ቆይ እስቲ አንገቴን ልድፋና ይችን አመት ልለፋት የሚባል ነገር አለ። ገባሽ? እዛ አካባቢ ለስትሄጂ እሱ ደግሞ ኦኬ የራሱን ተጽዕኖ ሊያመጣብሽ ይችላል። ገባሽ? ብዙዎቹ አናያቸውም እንጂ አሁን ባለትዳሮች የሆኑ ሰዎች ብዙ ጊዜ
ሶሻል ሚዲያቸው ሳቃቸው ነው የምናየው፣ ከጀርባቸው ያለ ቁስላቸውን ግን አናይላቸው። እና ይሄ ነው ያብዬ ቆንጆ። ይቅርታሽ አበዛውኝ። ችግር የለውም። እኔ ደስ ብሎኝ እየሰማሁሽ ነበረ። ልዩነት በጣም አለ። እኛ የዘጠናዎቹ እና የአሁኑ ጀነራል በጣም ልዩነት አለ። እናት አንቺ ጎበዝ ነሽ። እሺ ሌላ አንድ ሴት ልጅ ትዳር ከመያዟ በፊት 2 ማሟላት ያለባት ነገር ምን? አንድ ሴት ልጅ ይሄ ዘማርያም ሚውት ብታደርጊ ወይም ብታደርግ ይቅርታ። አንድ ሴት ልጅ ትዳር ከመያዟ በፊት 2 ማሟላት ያለባት ነገር ዘማርያም ይቅርታ የምታደርጋለህ ታደርጋለሽ? ኦኬ አንድ ለሱ ቦታ የምትሰጥበትን ኃላፊነት የምትወስድበት ነገሮች ማሟላት አለባት። ሁለተኛ ነገር ደግሞ ባሌ ነው ህይወቴ ነው ብላ ከገባች ከበፊት ካሏት ነገሮች ጋራ ጓደኛም ፍሬንድም ኖርማል ፍሬንድም ጓደኝና ሊሆን ይችላል እሱን ነገሮች ካት ማድረግ አለባት እና ያው ራሷን የምትጠብቅበትን አቅጣጫና ማድረግ ያለባትን የወደፊት ህይወቷ እንዳትቆሳቆል የምታደርግበትን አመራሮች ታደርጋለች ማለት ነው። ሰምታችኋል። መስፈርቷ እኔ ያሟላለሁ። ትክክለኛ ትዳር የምትፈልጉ አላችሁ። ያው አሸናፊ የሚውት ታደርጋለህ። አሹ እኔ ያለሁኝ የሚል ሰው እድሜው 40 38 39